ውድ እግዚአብሔር ቤተሰቦች በእያላችሁበት ሰላም ለእናንተ ይሁን። እኛ ብርሃነ ስላሴ ኢየሱስ ክርስቶስ የትንሳኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክት ወንድሞች ሆይ እምነትንና ባህልን ለዩ በሚል ኃይለ ቃል ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ እናደርሳለን። እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ የመስቀልን በዓል ለማክበር ብላችሁ መነሻ የምታደርጉት ንግስት ኢሌኒ የእንጨቱን መስቀል ቆፍራ ያገኘችበት ቀን ነው በማለት የመስቀል በዓል ብላችሁ የምታከብሩት መስቀል አደባባይ በመሄድ በየሰፈሩ በየቤተ ህንጻው ደመራ እየተደመረ ለተወሰነ ጊዜ ነጭ ልብስ እየተለበሰ ሰልፍን አሳምሮ ከበሮ እየተመታ እየተዘመረ የንግስት ኢሌኒ ታሪክ እየተነበበ እየተተረከ ደመራው ይለኮሳል፣ እሳቱ ይነዳል። ህዝብ ምዕመኑ ሁሉ በእሳቱ ላይ እየዘለላችሁ አመዱን በግንባራችሁ ላይ በመስቀል ቅርጽ ትቀባላችሁ። ዛሬ የመስቀል በዓል ደመቀ እያላችሁ በየመጠጥ ቤቱ በመገኘት እየተጠጣ እየተጨፈረ እየተሰከረ በመዳራት አከበርን ትላላችሁ። በዚህ ደግሞ ኦርቶዶክስ ተዋህዶ ልዩ ናት፣ በዩኔስኮ የተመዘገበ የመስቀል በዓል አላት በማለት በጨለማ ወድቃችሁ ትኖራላችሁ። ነገር ግን በብርሃነ ስላሴ አስተምሮት መስቀል ማክበር ማለት አገራዊ ባህል ወግ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ በቃሉ በትእዛዙ መኖር ጽናትን፣ ትዕግስትን፣ እስከ ሞት ድረስ ታማኝነትን፣ ይቅርባይነትን፣ ፍጹም ፍቅርን ለእህት ለወንድሞቻችን በመስጠት በህይወት መኖር ማለት ነው። ስለዚህ እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ ከእግዚአብሔር ቃል የወጣ ኢየሱስ ክርስቶስ ያላዘዘው ቅዱሳን ሐዋርያት ያላደረጉት መስቀልን እናክብር ብላችሁ የምታደርጉት ሁሉ ባዕድ አምልኮ ስለሆነ በመስቀሉ ህይወት ተሰናክላችሁ ትሞታላችሁ እንጂ አትድኑበትም ይላችኋል አምላካችን ሕያው እግዚአብሔር።